እግር ኳስን ምን ያህል ይወዳሉ? እውነት ኳስን ከወደዱ ይህንን ምትሃተኛ እንዴት ይገልጹታል? የኳስ ጨዋታ ውበት ሚዛኑስ እስከምን? ውድ የትሪቡን አድማጮች የእግር ኳስ ጨዋታን መች መመልከት ጀመሩ? ማንንስ ሳይተው ኳስን ወደዱ? የትኛውስ ኮከብ ቀልቦን ገዛ? መልሱን በያላችሁበት ለእናንተው ልተወውና ወደ ራሴ ሐሳብ ልምጣ። እኔ በግሌ በ20 ዓመታት ኳስ የማየት ልምዴ ዛሬ በኮከቦች ገጽ ፕሮግራማችን ላቀርብላችሁ የተዘጋጀውለት ድንቅ ብራዚላዊን የሚጠጋ በኳስ የዘነጠ አላየሁም። ወደፊትም ማየቴን እንጃ። እርሱ የትውልዱ ሁሉ ቀዳሚው ባለተሰጥኦ ስለመሆኑም አልጠራጠርም። ታሪክ ፔሌ የኳስ ንጉሥ እንደሆነ ይነግረናል። ጋሪንቻም ተአምረኛ፣ ማራዶና የተለየ ምትሃተኛ፣ ዚዳን በትውልዱ የተከበረ። ባለፉት 20 ዓመታት ዳግም መመልከት ያለመቻሉን አሁንም አይኔን ሳላሽ መከራከር እችላለሁ። ሳንጠግበው ቢደበዝዝም ደግመን ደጋግመን በፊንታዎቹ ነፍሳችንን ሳናስደስት ከዓይናችን ቢርቅም ለእግር ኳስ ስፖርት ጨዋታ ውበት የከፈለው ውለታ ግን በታሪክ ሲዘከር ይኖራል። ከዓለም እግር ኳስ ዘመን ተሻጋሪ